ብዙዎቻችሁ እንደዚህ ያሉ ኮሜንቶችን አድርጋችኋል ፖስት ባደረኩት ቪዲዮ ላይ። እኔ የጠየኩት በእርግጥ እናቶችን ነው እንጂ ልጆችን አልነበረም። እንደዚህ አይነት ኮሜንት የሰጣችሁ ሁላችሁም ወላጆቻችሁ በህይወት ካሉ ጠይቋቸው ስሜታቸውን። አቅም በማጣታቸው የተነሳ እናንተ ስትሰደዱ ዝም በማለታቸው አንጀታቸው ሳይችል ቀርቶ ሳያዝኑ ቀርተው ነው ማለት ግን ይከብዳል በጣም። እርግጠኛ ነኝ ክፉ የምትባል እናት እንኳን ብትሆን የልጆቿን ስደት በፍጹም አትፈልግም። እኔ የጠየኩት ደግሞ እናቶችን ነው። ብዙዎቻችሁ የምታወሩት ወይንም ኮሜንት የሰጣችሁ ስለ ራሳችሁ ስሜት ነው። እናት ለሆናችሁ ብቻ ነበረ የኔ ጥያቄ። አሁንም ቢሆን እንግዲህ ያው እናት ልጆቿን ካጠገቧ ማጣት አትፈልግም። በስደትም ሆነ በትምህርት ወይንም በቫኬሽን በማንኛውም ነገር ይሁን ልጆቿ ካጠገቧ ሲለዩ ትፈራለች። ያው ይሄንን ነው እንግዲህ ለማለት የፈለኩት። እናት የሆናችሁ ደግሞ ሁላችሁም ለሰጣችሁኝ ምክርና ጸሎት በጣም ነው የማመሰግነው። ተባረኩልኝ። ወዳችኋለሁ። ባይ